እንደምን አላችሁ። በዛሬው ቪዲዮ ደግሞ የምናየው በብዙ ሰዎች ጥያቄ መሰረት ኢትዮ ኮደር እንዴት ነው የምንማረው፣ እንዴት ነው ሰርቲፋይድ የምንሆነው የሚል ብዙ ጥያቄዎች ስለመጡ እነሱን ጥያቄዎችን ለመመለስ እንዴት መስራት፣ እንዴት መጠቀም፣ እንዴት ተምረን ሰርቲፋይድ መሆን እንችላለን የሚለውን በዚህ ቪዲዮ ለማየት እንሞክራለን። ይህንን እንግዲህ ትምህርት ለመውሰድ እና ለመማር ኢሜል አድሬስ ያው ማንዳቶሪ ነው ማለት ነው። ኢሜል ሊኖረን ይገባል። ኢሜል ካለን በኋላ እንደማንኛውም አንድ ብራውዘር እንከፍታለን። ክሮም ብራውዘር ሊሆን ይችላል። ኢትዮ ኮደር ብለን መጻፍ ነው። ኢትዮ ኮደርስ ብለን እንጽፋለን። ኢትዮ ኮደርስ ከመጣልን በኋላ ኢትዮ ኮደርስ ኢኒሼቲቭ የሚለውን ክሊክ እናደርጋለን። ይሄ ፓርት ይሄ ከመጣልን በኋላ ቀጥታ ኮርስ ላይ እንገባለን። እዚህ ይታያችኋል። ኮርስን ክሊክ እናደርጋለን። ኮርስን ክሊክ ካደረግን በኋላ ወደ 4 ፕሮግራሞች ናቸው እንግዲህ በዚህ ኢኒሼቲቭ የተካተቱት። አንድሮይድ ዴቨሎፕመንት፣ ዴታ ሳይንስ፣ ፕሮግራሚንግ ፈንዳሜንታል እና ኤአይ አርቲፊሻል ኢንተለጀንስ በዚህ ፕሮግራም ተካተዋል ማለት ነው። ስለዚህ አንዱን ለመጀመር ያው ቀድሞ ቢጀምር ፕሮግራሚንግ ፈንዳሜንታል አሪፍ ነው ብዬ አስባለሁ። ኢንሮል ማለት ነው። ፕሮግራሚንግ ፈንዳሜንታል ሌሎችንም እንደፈለግን ማድረግ እንችላለን፣ ግን ከዚህ ብትጀምሩ ነው እኔ ሪከመንድ ማድረግ። ኢንሮል እንላለን ማለት ነው። አንዳንዴ ሊንኩ ካልከፈተ ተመልሰን ኢንሮል እንለዋለን። ተመልከቱ። ኦኬ ኢንሮልን ከነካ ነው በኋላ ሬጂስተር ማድረግ አለባችሁ ነው የሚለው። ከዚህ በፊት አካውንት ካለን ለዩዳሲቲ ኢሜይል እና ፓስወርድ ከፍተን አስገብተን እናልፋለን ማለት ነው። ካልሆነ ግን ሳይን አፕ ነው የምንለው። የመጀመሪያችን ከሆነ ሳይን አፕ እንላለን ማለት ነው፣ ወደዚህ ሬጂስተር ካላደረግን። ስለዚህ ኢሜይል እዚህ ብሮዘር ላይ ካለኝ ምንም መቸገር አያስጠበቅብኝም። ኢሜይሉ ይኖራል። ሳይን አፕ ዊዝ ጉግል እላለሁ ማለት ነው። ከዛ ተማሪ ኢዲዩ የሚል ኢሜይል ስላለኝ ይህን ኢሜይል ሴሌክት አደርግለታለሁ። እዛ በትክክል ኮንቲኒው። በጣም ቀላል ስቴፕ ነው። ኦኬ ኖት ፋውንድ ይላል። ጊዜ ኖት ፋውንድ ይላል። ያው በርካታ ተጠቃሚ ስላለው ወጣ ገባይ ማለት ነገር ሊኖረው ይችላል። እንዳያችሁት ግን እዚህ ጋር ዩዘር ኔሜን አስተካክሎታል። እንደምታዩት ተማሪ ኢዲዩ ይላል። እዚህ ላይ ሰርቲፊኬት ላይ የሚወጣ ስም ታስገባላችሁ ማለት ነው። የኔ ተማሪ የሚል ስለሆነ የአካውንቴን ስም ስለሆነ ያደረኩት ማለት ነው። ስለዚህ እንደዚህ በሚሆንበት ጊዜ ይህንን ኤዲት ማድረግ እንችላለን ማለት ነው። ኤዲት አድርገን ሰርቲፊኬት ላይ ከናያታችን ስማችን እንዲወጣ ማድረግ እንችላለን ማለት ነው። ስለዚህ አሁን ለኔ ለትሬኒንግ መስጫ ግን ኖ ፕሮብለም በዚሁ ማስቀጠል ይቻላል ማለት ነው። ስለዚህ ወደ ኋላ መመለስ እንችላለን ማለት ነው። ሶ እንደዚህ አይነት ችግር ከገጠመንና ፕሮግራም ኖት ፋውንድ ካለን ሌሎችም ፕሮግራም ሪተርን ቱ ሆም ይላል። እንዲህ ካለ ድጋሚ ኢትዮ ኮደር ብለን መግባት እንችላለን። ሌሎችም ፕሮግራሞችን ቼክ ማድረግ እንችላለን። አንዳንዴ ይወጣሉ ይገባሉ። በጣም በርካታ ሰው ስለሚይዘው ለዛ ሊሆን ይችላል። እስኪ ዳታ ሳይንስ ፋንዳሜንታል የሚለውን እሞክራለሁ ማለት ነው። ኢንሮልን እጫናለሁ። ያው ቢጋን ብዬ እጀምራለሁ። ስታርት አፕሊኬሽን ይመጣል። ያ ሞላለሁ አክቹሊ ድጋሚ ሌላ ኮርስ ስለሆነ ነው። ኢትዮጵያ ሞላለ ኮስችነሪ ነው ይሄ። ኮስችነሪ ነው። ሌትስ ሴይ ድሬዳዋ ነው ብለን እናስብ። እድሜ ይጠይቃል።
እድሜያችንን ሬንጅ እናስቀምጣለን። ስልክ ቁጥር እናስቀምጣለን። የስልክ ቁጥር እናስቀምጣለን። ሜል ጾታ እየጠየቀን ነው። እዚህ ጋር የትምህርት ደረጃ እየጠየቀን ነው። ባችለር ሃይስኩል ከሆነ ዲግሪ ከሆነ እንዳዘር ማለት እንችላለን። የትምህርት አይነት ይላል። ቢዝነስ ሊሆን ይችላል፣ አርት ሊሆን ይችላል፣ አግሪካልቸር እንግዲህ ራሳችንን መሙላት እንችላለን። የት ነው የተማራችሁት ነው የሚለው። ድሬዳዋ ዩኒቨርሲቲ ልለው እችላለሁ። ስራ ላይ ናችሁ ሆይ ተማሪዎች ናችሁ ሆይ ይለናል። ለምሳሌ ቅጥር ላይ ከሆነ ፉል ታይም ኤምፕሎይ ነን ማለት እንችላለን። የት ቦታ ነው የሚሰሩት ብሎ ይጠይቃል። ለምሳሌ አዲስ አበባ ሲቲ ሰምዌር የሆነ መስሪያ ቤት የሆነ ቦታ ማለት እንችላለን። ምን ያክል ልምድ አለዎት ይላል በስራው። ከ3 እስከ 5 ልንል እንችላለን። ላይኖረን ከቻለ ለምንድን ነው ይሄንን የሚወስዱት ይላል። ለርን ኒው ስኪል ልንል እንችላለን። ይህንን መረጃ ከየት ነው የሰማችሁት? በምንድን ነው የሰማችሁት ይላል። በኢሜል ነው፣ በሊንክድኢን፣ በፌስቡክ ነው ይላል። በፌስቡክ ልንል እንችላለን። የስ ብዬ ኮንቲኒው ወደዚህ እመጣለሁ። ስታርት ለርኒንግ ይላል። ይሄን ክሊክ አደርጋለሁ። እዛ መጡልኝ። ሁለት ነገር ነው የሚመጣ። አንደኛው አሰስመንት እዚሁ ጋር ቀጥታ ፈተናውን መውሰድ ትችላላችሁ ይላል። እዚህ ጋር ኮርሱ አለ ማለት ነው። ስለዚህ ፕሮሲጀሩ ምንድነው? ኮርሱን ተምሮ ወደ ፈተና መሄድ ያስፈልጋል ማለት ነው። ስለዚህ ይህን መክፈት ይጠይቃል ማለት ነው። ኦኬ ትምህርቱ ይሄ ነው ማለት ነው። ወደ ስንት ሴክሽን አለው? ዴታ ሳይንስ በርካታ ሴክሽኖች አሉት። እነዚህን እየገቡ መማር ያስፈልጋል ማለት ነው። ያው ፈተናውን ለመስራት ይህን መክፈት ይኖርብናል። ያው የመጀመሪያውን ሌሰን ኢንትሮዳክሽኑን ያወራናል። Welcome to Udacity. My name is Sebastian Kwan. I'm the founder of Udacity, and I'm so pleased you've chosen to work with us. ስለዚህ ኢንትሮዳክሽኑን ይነግረናል። ኮርሱን ከዚህ ጀምረን እየተማርን እንሄዳለን። ኔክስት ማለት ነው የሚጠበቅብን። በዚህ መንገድ ኔክስት እያለን እየተማርን ጥያቄዎችን እየሰራን እዚሁ ላይ ማግኘት መያዝ ያለብንን ግንዛቤ መውሰድ ይኖርብናል። በጣም በርካታ ጊዜዎች ስለሚሰጥ ብንወድቅም ተመልሰን መውሰድ እንችላለን ፈተናውን ማለት ነው። ስለዚህ በደንብ መማር ያስፈልጋል። ለብዙ ነገር በጣም ጠቃሚ ነገሮች አሉት። እነዚህ ፕሮግራም ስኬጁል ነው እያሳየኛል እዚህ ላይ ማየት ይጠበቅብናል ማለት ነው። ስለዚህ በዚህ መንገድ እየሰራን ሄደን ኮርሶችን ስንጨርስ በዚህ መንገድ ሌሰኑን ስንጨርስ ወደ ኔክስት እንላለን። ወደ ሰርቲፊኬሽን ፕሮሰስ ነው የሚያመጣን። አሰስመንት መውሰድ ያስፈልጋል። ወደ ታች እንመጣለን። 60 ደቂቃ ነው የሚሰጠው ለጥያቄዎች። ጥያቄዎችን ሰርቶ ለማጠናቀቂያ የኦንላይን ፕላትፎርም ስለሆነ ኢትዮጵያን ዳታ ፋንዳሜንታል ይላል። ኮንቲኒው እንላለን። ስለዚህ ይሄ ከመጣ በኋላ እናደርጋለን ስታርት አሰስመንት። ኦልሬዲ ኮርሱን ጨርሰናል ብለን ካሰብን ወደ አሰስመንት ቦታ እንመጣለን ማለት ነው። አሰስመንት እንግዲህ የሚሰጠው እንደምታዩት you can make 999999 ይላል። 999 ጊዜ መሞከር ይቻላል። በ1345 ሰዓት አለ ማለት ነው። ይሄን እንግዲህ ወደ ቀን ወደ ወር መመንዘር ይቻላል። 3 አሰስመንት እንላለን። ይሄን ካልን በኋላ እንግዲህ ጥያቄ ይመጣል። ከዚህ ጀምሮ እየሰራ እንሄዳለን ማለት ነው። 20 ጥያቄዎች። ስለዚህ መልስ እየሞላ እንሄዳለን። ያው ኦኬ ስለዚህ የመጨረሻው ጋር ደረስን ማለት ነው። ጥያቄያችን እንጨርሳለን ማለት ነው። ያው በራሳችሁ መስራት አለባችሁ ተብሎ ይታሰባል።
እንግዲህ ምንድነው ሁለት ጥያቄዎች ስተሃል ነው የሚለኝ 90% አምጣሃል ነው እያለኝ ያለ። ኦኬ ስለዚህ ሪተርን ለርኒንግ ፕላን ወደዛ መለሳለሁ። ጨረስኩኝ ማለት ነው። ያው ሰርቲፊኬሽን ቪው ሰርቲፊኬት ይላል። ሰርቲፋይድ ሆንኩ ማለት ነው። እንዳያችሁት ተማሪ ይላል። ያው ስሙ እዚህ ጋር ይሄን ማስተካከል እችላለሁ። ባይዘው ዩዘር ኔሙን ምንም ችግር የለውም። ይሄን ተመልሼ ማስተካከል እችላለሁ የፈለኩትን ቅድም እንዳልኳችሁ እዚህ ጋር መጥቼ እዚህ ጋር ስሜን እስካያት ሰርቲፊኬት ስለሆነ ስም ከናያት ጽፈን አፕዴት ማድረግ ይጠበቅብናል። እሱን ካደረግን በቀጥታ ይቀይራል ማለት ነው። ስለዚህ ይሄ ሴቭ ኦልሬዲ ስለሆነ ዋንስ ስለጨረሰን ተመልሰን መጠን ማግኘት እንችላለን ማለት ነው። በፈለገን ጊዜ ይሄንን ማጥፍተን ቪው ሰርቲፊኬት ይላል። ያው ድጋሚ ገብቼ እንኳን ዳታ ሳይንስ አይደለም ኢትዮ ኮድ ድጋሚ ገብቼ እንኳን ማግኘት እችላለሁ ማለት ነው። ተመልከቱ ኮርስ አይደለም ኢትዮ ዳታ ሳይንስን የጨረስኩ አሁን ኢንሮል አያችሁት በምንፈልገው ጊዜ እናገኘዋለን ማለት ነው። ኢሜይላችን እስካለ ድረስ ወደዚህ አካውንት ገብተን ማግኘት እንችላለን ማለት ነው። ሶ ብዙ የሚከብድ ነገር አይደለም ማለት ነው። ስለዚህ ከዚህ ጋር የተገናኘ ጥያቄዎች ምኖች ካሉ ያው ኢንቦክስ አድርጉልኝ። ዩቲዩቤንም ሰብስክራይብ አድርጉ። ፌስቡክ ላይም ፎሎ አድርጉኝ። እዛ ላይ ኮስቶችን እያየው መልስ የምሰጥበት ሁኔታ ጊዜ ከተገኘ እንደዚህ አይነት ሁኔታ ይኖራል ማለት ነው። ስለዚህ ሰርቲፊኬት ነው እዚህ ጋር ማግኘት እችላለሁ። በዚህ መንገድ ማጠናቀቅ እችላለሁ ማለት ነው። አመሰግናለሁ።